ፍቅርዬና ፉፉ ታረቁ። በጣም ደስ ብሎኛል ማለት ነው በነገራችን ላይ። ሁለተኛ ደግሞ ሄሉሻን ሴንድሬላዋ። በነገራችን ላይ ይሄ ስም ያን ማነው ስሙ ያ ሰውዬ ቢሰጣትም ማነው ስሙ አላዛር ቢሰይማትም ይሄ ስም ለሄሉሻ ይገባታል። እውነት ሰንድሬላ እኮ ነች ማለት ነው። እና ትላንትና ግን በሰሩት ቪዲዮ በሳቅ ለሞት ማለት ነው። እንደ በላት ድረስልበት። ይሄ የብረት መዝጊያው አማቻችን ማለት ነው። የብረት መዝጊያ ነው በነገራችን ላይ። ከዛ ተንጠራርታ ወይኔ እኔ እየቀነስኩ ቁመት ያንተ እየተጨመረ ነው እንዲያለች ማለት እና በሶስት ነገር የመጣሁት ጠፍቻለሁ በነገራችን ላይ። እና በፍቅርዬና በፉፉ በሄሉሻዬ ኮንግራ ያው ዩቲዩብ ልኮላታል 100,000 ስለገባች ማለት ነው። ሲቀጥል ደግሞ የሄሉሻ እህቶች እውነት ለመናገር ሄሉሻ ብቻዋን አይደለም እዚህ የደረሰችው። ምርጥ እህቶች አሏት ከሙስሊሞቹም ከክርስቲያኖቹም። አይዞሽ እኛ ከጎንሽ ነን ብለው በጣም የሚወዷት አሉ ማለት ነው። እናንተም ኮንግራ እንኳን ደስ ያላችሁ። በእናንተ ነው እዚህ የደረሰችው። እውነቴን ነው የምላችሁና በእናንተ ስለሆነ እዚህ የደረሰችው እናንተም ልትመሰገኑ ይገባችኋል ማለት ነው። ቀጣይ ደግሞ ፍቅርዬ እንግዲህ ይቅርታ ጠይቃለች ማለት ይቅርታ መጠየቅ ትልቅነት ነው። የኔ ትልቅ ሰው ማለት ነው። ፍቅርዬ ደግሞ ፉፉዬን ይቅርታ ጠይቀው ታርቀዋል ማለት ነው። በጣም ደስ ይላል። ይቅርታ በነገራችን ላይ ጥፋተኛ እንኳን ባትሆኑ አንድን ሰው በተለይ ደግሞ የምትወዱትን ሰው የምትጠሉትም ሰው ቢሆን የማትወዱትም ሰው ቢሆን ማለት ነው ይቅርታ መጠየቅ ጥፋተኛ እንኳን ሳትሆኑ መጠየቅ ትልቅነት ነው። ገባችሁ? አሁን ምሳሌ እኔ በጎችዬ ይቅርታ በጠይቃችሁ ለኔ ነው ትልቅ ክብር የማገኘው። ሶ እናንተ እየመጣችሁ ብትሰድቡኝም እናንተ መቼም እናንተን ካልተጨመርኩ አይሆንልኝም። ጠፍቻለሁ አይደለም መጣው እና ማለት ነው ቲክቶክ ላይ ምናምን ቪዲዮ አይቻለሁኝ። ምሳሌ ይሄ ማለት ነው ቲክቶክ ላይ ምናምን ቪዲዮ አይቻለሁ። ለደመቁና ለአበጋዝ ኬክ ምናምን ፎቶውን አድርገው ያን እኮ የማስታወቂያ እኮ ፎቶ ነው፣ የሰርግ አይደለም ውዶችዬ። የለጠፋችሁት ኮንግራ እያላችሁ እኮ የሁሉ ውሸት እኮ ነው። ግን እስከ መቼ ነው ድድበናችሁ ማለት ነው? ይሄን ኬክ ያደረጋችሁት አሁን ፎቶ ማለት ነው የማስታወቂያ ፎቶ ነው፣ ቪዲዮውን ማስታወቂያ ነው። ለመታደል በነገራችን ላይ ደመቁዬም አለች ማለት ነው። ደመቁዬ እኮ የመዳም ቅመም ራሱን የመሰለኝ ማለት ዝም ብለናል አይደል? ጸድ ያለችን የመዳም ቅመም ማለት ግን አለው አይደል? በጎችሽን ነው የመሰልሽኝ እኔ ማለት ነው። እና ሳይሽ ምናምን እንዴ ይቺ አዲስ በግራት እንዴ ምናምን ብዬ ስለ አንቺ ነሽ የመዳም ቅመም ጀግና ነች። በጎቹን መስለሽኝ ከበጎቹ መሀል ሳይሽ በጎችን መሰልሽ ማለት ነው። እውነቴን ነው የምልሽ ደመቁዬ ማለት ነው። እና እንደዛ ነው የመሰለችኝ። ቪዲዮ ስትሰሩ ምናምን ካሜራው መሰለኝ ካሜራ ይሄ የምቀርጹበት ካሜራው ትልቁ ቦታው ምናምን አሳምሮ ምናምን ያወጣቸዋል። አሁን እኮ በጎቹ ጋር እኮ አንድ ነው ያወንሽብኝ ደመቁዬ። እውነቴን ነው የምልሽ በቃ በጎቹ ጋር ደግሞ ምንድነው ትላንትና ነጽጌንና ምናምን አስታረቃች ማለት ተጣጣሉ ሲጀምር። አሁን እንግዲህ ይሄ ድራማ እንደምትሰሩ ሰርጉም ውሸትን ምናምን እንግዲህ ፈጣሪ እንግዲህ በጎቹ ሁሉም ያውቃል። ያው ደድበው ነው እንጂ ማለት እና እዩት እንግዲህ ኬክ ቆርሰው በጎችዬ። አዎ ነባም አለች። ነባየንም ይዣት መጥቻለሁ ዛሬ። እንግዲህ ለነባየም እንግዲህ የመዳም ቅመሞች አይፎን ብር አዋታችሁ አይፎን እንደገዛችሁላት ደርሶኛል ባይዘው ማለት ነው። ግዙላት፣ ደስ ይለኛል፣ ችግር የለብኝም። አዎ ችግር አለከም። ነባየን ግን ገዝታችሁ እንደሰጣችሁ ራሷ የኔ ውድ ቤተሰቦች አመሰግናለሁ ብላ ኮሚኒቲ ላይ ስክሪንሾት አድርጋለሁ ለጥፍላችኋለሁ ማለት ነው ጽሁፏ ማለት እና እናንተ እንደገዛችሁ አይፎን እንደገዛችሁ ነባየ ተናግራለች። በጣም ደስ ይላል። ግን ለእናንተ አላችሁ አይፎን? ለነገሩ መቶ ሪያል ብታወጡ ማለት ነው 100 ሪያል ብታወጡ ምን ችግር አለው? አይጎዳም፣ ለሷ ይጠቅማታል ባይዘው ማለት። አሁን እንግዲህ በጎቹ ግን እነኞቹ በጎች የአበጋዝ በጎች ብዙ ነው የሚያወጡት። የአበጋዝ ለየት የሚያደርጋቸው የአበጋዝ በጎች በጣም ብዙ ነው እንትን የሚሉት። ለነባየም እንግዲህ አሁን አይፎን ገዝተውላታል። ቀጣይ ደግሞ እሺ ጎበዞች በቃ ጎበዞች ማለት ነው። እናመሰግናለን የነባየ ወዳጆች ማለት ነው። ሲቀጣጠል ሌላ ምንድን ነው ሄሉሻዬ እንግዲህ ዩቲዩብ የ100K ስጦታ ሰጥቷታል። ምንድን ነው የሚባለው? አዎ እሱ ስጦታ ነው። አዎ ዩቲዩብ ልኮላታል ማለት ነው። የ100K ሲገባ ይሰጣል። እኔንም አስገቡኝ እንጂ 100K አስገቡኝና ስጦታ ይምጣልኝ እንደዛ ነገር። ደግሞ ዛሬ ጃፕስቲክ ቀብቶኛል እኔ ማለት ነው ከንፈሬ። እኔ እኮ አልተቀባሁትም፣ አሳምሮኛል አይደለም? ማይ ጋድ ግን እኮ አላምርም።
ሲቀጥል አራብራለሁ እናንተ ውሸቴን ነው። ሲቀጥል ማለት ነው ምንድነው መሰላችሁ ሄሉሻዬ ኮንግራ ወንትኖች እህቶቿም ኮንግራ እንኳን ደስ ያላችሁ በእናንተ ላይ ነው እዚህ የደረሰችው ማለት ነው። ግጥም እያላችሁ ነው። እስኪ ገጥማለሁ ለሄሉሻዬ ገጥማለሁ፣ ለፍቅርዬ ገጥማለሁ፣ ሌላ ስለማን ስለሁለቱ ማለት ነው እገጥማለሁ ማለት ነው። አሁን ወደ ስራ ይመለሳለሁ ማለት ነው። ግን እኮ ያው ስራ ቦታ ነኝ፣ ግን የሆነ ስሪ አላለኝ ቪዲዮ ማለት ለዛ ነው የጠፋሁት እንጂ ስራ ቦታ ነኝ። ያዛም አይደለውም ግን በቃ ዘጋኝ። ስሪ አላለኝ ደብሮኝ ምናምን ነገር ትቼው ነው ማለት ነው። 3 ቀን ምናምን እስኪ ዝም ልበል በጎቹ የሚረፉ ብዬ ማለት እና መጥቼባችኋለሁ። ዛሬ ፈታ ብሎልኛል፣ በርቶልኛል። ቤቷን አቃጥላ እብዲቱ በራልኛለች ነው የሚባለው። አሁን በርቶልኛል ማለት ነው። እና ፍቅርዬም ደግሞ የኔ ትልቅ ሰው ማለት ነው ከፉዬ ጋራ ታርቀዋል ማለት ነው። እንግዲህ ዘና ፈታ እያላችሁ እንደምትመጡ ተስፋ ላይ ለሁለታችሁም ፍቅር ደስታ ነው የምመኝላችሁ። ፈጣሪ ደግሞ መጨረሻችሁን ያሳምርላችሁ። ፍቅርዬና ፉፉ ማለት ነው ደስ የምትሉ የኔ ታዳጊዎች ማለት ነው። እንደዛ ነው እላችኋለሁ። እና ደግሞ የነባ አድናቂዎችም እንግዲህ ቀጣይ ደግሞ ምን ማድረግ አለባችሁ መሰላችሁ? አሁን ጀዋል ገዝታችሁላት ቤት ተከራዩላት። አሁን ጀዋል ገዝታችሁላታል ቤት ተከራዩ፣ ምን ችግር አለው? እናንተ እንዳትከራዩ ያማችኋል እንዴ? እኔው እየቀለድኩኝ ነው፣ አልሰርባችሁም። ግን ነባ ለነገሩ ነባ ገና ፌመስ አይደለችም አይደለም? ያው የላትም ገና ናት። አዎ ደግሞ አንተ አብርሃት የመጣው ማለት ነው ማነሱም ይሄ እንድሪስ ነው ምንድን የሚባለው እሱ አሁን ተራራቁ ተጠባበቁ ምናምን እያልክ ነው ሼህ ውስጣት ማለት ነው። ምን ነው ስትለጣጠፍ አልነበር እንዳንተ የከረምከው? እኔ አልሰድብህም፣ ግን ስትለጣጠፍ ነው ከራስ ይጀምራል። አሁን እናንተ ተለጣጠፉ ደግሞ። አዎ አንዳንድ ኮሜንታሮች ደግሞ አላችሁ አዎ ያለኒ ካትለጣጠፉ ምናምን የምትሉ ኮሜንታሮች የሩታ በጎች አላችሁ። የሩታ በጎች ማለት ተመልከቱ እንግዲህ። ግን እናንተ አበጋዝና ደመቁ ሳይጋቡም አሁንም አልተጋቡም። ዝም የሚለጣጠፉ የት ሰርግ በቤተሰብ እንጂ በስደት አይደለም፣ በሰው ሀገር አይደለም ሰርግ። አሁንም አልተጋቡም። እነሱ ሲለጣጠፉ ሲተቃቀፉ ምን ሲሳሳሙ ምናምን የኔ ንግስት የኔ ቆንጆ ትላላችሁ። እዚህ ጋር ደግሞ እነሱ ሲሆን ደግሞ አትለጣጠፉ ሐራም ሲጀመር ሐራምና ሐላሉ ምን ታውቁታላችሁ? በጎቹ ማለት ነው። ሐራምና ሐላሉን ታውቃላችሁ እንዴ? እናንተ ምን መከተል እንዳለባችሁ ታውቃላችሁ እንዴ? ሙስሊሞቹም ክርስቲያኖቹም ሙስሊሞቹም ማንም መከተል እንደታውቃላችሁ ሂዱ ኡስታዙን ተከተሉ፣ የሚያስተምራችሁን ተከተሉ ወሬ ከማዳመጥ። ክርስቲያኖቹም ደግሞ መምህሮቻችሁን ተከተሉ የሚያስተምሯችሁን ማለት ነው። አሉ እኮ በሚዲያ ማንኛውም አሁን በሚዲያ ያለ ሰው በተለይ ሁሉም ማለት ሙስሊም ክርስቲያን ምን መከተል እንዳለበት እኮ ያውቅም። እኔ እነግርሻለሁ እያዳሚ ማለት ነው። ሙስሊሙ ብቻ አይደለም ክርስቲያኑ ሁለቱም ማለት ነው። ማንም መከተል እንዳለብን እኮ አናውቅም። ገባችሁ አይደለ? ስለዚህ ጥሩ ነገር የሚያስተምር ነገር መች ትከተላላችሁ? ንገሩኝ እስኪ ማለት ነው። ሁሉንም እነግራችኋለሁ። እና ሂደሽ እዛ ጋር እንደደመቁን ወይኔ ንግስት ትላላችሁ። እዚህ ጋር መጣችሁ ደግሞ ወይ ያለ ሐላል መለጣጠፍ በሁለቱም ክልክል ነው። ገባችሁ አይደለ? እነደመቁ መተቃቀፍ ሳይገባ አልተፈቀደላችሁም። እንየቱ መተቀደላችሁ የትኛውም እምነት አይፈቅድም። ስለዚህ እናንተ የምትከተሉትን አታውቁ። ማን እንደሚጠቅማችሁ ማን እንደሚስተምራችሁ አታውቁ። ኔቨር እና እዛ ጋር ሄዳችሁ ጻድቅ ያስተላላችሁ። እዚህ ጋር ደግሞ ነግራችኋለሁ እኮ እዛ መሻለ ስላላችሁ እዚህ አውዝ ቢላ ስላላችሁ ኧረ በእናታችሁ አይ መሀይምነታችሁ። እና እንደዛ ነው እላችኋለሁ። እነደመቁ አሁንም አልተጋቡም። ዝም ብሎ ያኔ ሰርግ ይሄ ሰርግ አይደለም ባይዘው ማለት እና ኬኩ እንኳን አልቀረም እንግዲህ በዱባይ አሁን በአካል በፊት በቪዲዮ ላይቭ ቲክቶክ ገብተው ኬኩን ራሳቸው ቆርሰው ራሳቸው ነበሩ በጎቹ የሚበሉት ማለት ነው። አሁን እነሱን አገኟቸው። እኔ ግን በጎቹን ያረኳችሁ አበጋዝና ደመቁ በጎቹን የመሰላችሁኝ አብራችሁ ከሱ ተቀላቀላችሁ ማለት ነው። እውነት እንደዚህ እኮ ምን ማድረግ አልነበረባችሁም። ከበጎቹ ጋር እንደዚህ ብዙ መቀላቀል ምናምን አልነበረባችሁም ማለት ነው። በጋሪ የዋለ ይሸጣል ወይም በቃ ለስጋነት ይውላል። እና ከበጎቹ ጋር ብዙ ባትቀላቀሉ አሪፍ ነበር። እውነቴን ነው የምላችሁ። እና አበጋዝና ደመቁ ከበጎቹ ጋር ብዙ መቀላቀል ለእናንተ ጥሩ አይደለም። እውነቴን ነው የምላችሁ። ተወርዳላችሁ። እና ከበጎቹ ጋር ብዙ አትቀላቀሉ። ግን ተቀላቀላችሁ ጨርሳችኋል። ጽጌ ደግሞ አብዱ ኸያር ጋራ እየዘፈነ ዱባይ እየጨፈረች ነበረ። እዚህ ጋር መተው ግን ሞተች፣ ሄደች፣ ተቀበረ እንደዚህ ምናምን ይላሉ። አይ ጽጌ ያምርብሻል፣ ቅበጪ እስኪ ቅበጭልኝ የሚለውን ነው። ጽጌ ቀበጥ ነው ባይዘው። አይ ላቭ ወዳታለሁ። እንደዛ ነው እላችኋለሁኝ።
ደመቁና በጋዝ ምንም ያርጉ ግን አይመቹም፣ አያምርባችሁም። በቃ ኔቨር ሌክቸር ሰብስክራይብ አድርጉ ኦኬ